ሐረግ ድራማ ክፍል 144 ላይ ደስ የሚልም የሚያናድድም ነገር ተፈጥሯል። ደስ የሚለው ነገር የኤፍራታ ልጅ አለመሞቱ ነው። የሚያናድደው ነገር ግን ያፌት ማምለጡና ኤፍራታን ለማሰቃየት መንገድ መጀመሩ በጣም ያናድዳል። እንግዲህ ሐረግ ድራማ ከዚህ በኋላ ሳቢና ማራኪ ይሆናል ብዬ አስባለሁ። ክፍል 145 146 እንግዲህ በክፍል 144 ላይ ሁላችንም ያፌት አምልጧል። የኤፍራታ ልጅ ግን በህይወት እንዳለ ሲቀጥል ደግሞ ይሄ የሚከታተላቸው ሰው ኤፍራታን እንዲጎዳት የተላከ ከትዝታ ድሮ ናታን ከሚሰራባት ሰውና ኤፍ ሆኖ ሲሰራባት የነበረችው እሷንም ሸውዷት ከዛ በኋላ ወደ መቀመቅ ቆርሮ የሰራችውን አጋልጦ ያፌትንም እንዲሁ ካደረገ በኋላ ነበረ እንግዲህ ናታንን ትክክለኛ ማንነቱን ያወቀችው። ትዝታ እንግዲህ በሰላዮቹ አማካኝነት ያፌትን ኤፍራታን እንዲጎዳት እንዲገድላት ልጇንም እንዲያሳጣትና እንዲያስለቅሳት እንዲያሳዝናት ለማድረግ የተላከው ሰላይ ነው። እስካሁን ድረስ የተላከው ሰው ግራ ቢያጋባንም ነገር ግን አሁን ላይ ለኤፍራታ ጥሩ ነገር እያደረገ እንደነበር የሚያሳይ ነገር እንግዲህ ለእህቱ ሲነግራት ነበር። ይህን የነገራት ደግሞ እህቱ እንግዲህ ኤፍራታ እንድትከታተላትና ጓደኛ ሆና እንድትቀርባት ከጠየቃት በኋላ እሷ ግን ለጥያቄው ፈቃደኛ ስላልነበረች በግልጽ እንዲነግራት ስትጠይቀው ከሄደች በኋላም እንግዲህ የሉሊት ሁኔታ ግራ ጋብቷት ስለነበረ ያየችውና የጠበቀችው ነገር ሌላ ስለሆነባት ሉሊት በጣም ስላስፈራራቻት ዛቻ ስላደረሰችባት እሷም እንግዲህ ወንድሜ ለምንድን ነው ወደ መጥፎ ቦታ እንዲሄድ የላከኝ በማለት እንግዲህ ወንድሟ ላይ እየጮኸችበት ነበረ። ወንድሟም እንግዲህ እሷን ለማስረዳት ጥረት እያደረገ ነበረ። እኔ ፈልጌና ወልጄ አይደለም ትዝታ ልካይ ነው እህቴ እባክሽ ተረጅኝ፣ እሷን እንድገድላትና ልጇንም እንዳሳጣት ነበር የተላኩት። ነገር ግን እሷንም አልገደልኳትም፣ ልጇም አልሞተ በህይወት አለ እያለ እንግዲህ ለእህቱ እያስረዳት ነበረ። ሌላኛው እንግዲህ ያፌት ነው። ያፌት እንግዲህ ከታገተበት ቦታ አምልጧል። ይህን ነገር ሲሰማ ናታን በጣም ነበር እየተናደደው። ነገር ግን አሁንም ቢሆን አምልጦት እንደማይቀርና እንደሚጋፈጥ እየነገረው ነበረ። ናታንም እንግዲህ ይሄ ነገር በመሆኑ ቢናደድም ነገር ግን ኤፍራታን ለማስረዳትና ለማረጋጋት እየሞከረ ነው። ኤፍራታ ግን የተላከው ደብዳቤ በጣም ነበር ግራ ያጋባት። ማንጻፈው የያፌት የእጅ ጽሑፍ እንደሆነ ስታውቀው በጣም ነበር የደነገጠችው። ያፌት ሞቷል፣ አፈር ልሶ ሊነሳ አይችልም፣ የኔ ጨረቃ ተረጋጊ እያለ እንግዲህ ናታን የሽንገላ ቃላቶችን እየደረደረላት ነበረ። ኤፍራታ እንግዲህ ናታን ያላትን ነገር ከማመን ውጭ ሌላ ምንም ማድረግ አትችልም። ምክንያቱም ሞቶ የተባለ ሰው ይመጣል ብላ በውስጧ ልታስብ አትችልም። እንግዲህ ናታንን ካመነችው በኋላ ነገር ግን በኋላ ያየችው ነገር በጣም ያበር ያስደነገጣት። በእንጂታ ክፍሏ ስትገፋ ያፌትን ነበር ያገኘችው። በድንጋጤ ወደ ኋላ ከተመለሰች በኋላ በደንብ ማረጋገጥ ስለነበረባት ያጠራጠራት ነገር ስላለ ገብታ ማየት ነበር የፈለገችው። እንግዲህ ገብታ ስታይ ፊቱን ሲዞር እራሱ ያፌት ነው። እሷም አሁንም በጣም ተደናግጣ እኔ ሞቼ ነው ወይስ አንተ መተህ ነው የሚል ጥያቄ ነበር ያቀረበችው። አንቺ ሞተሽ ወደ እኔ መተሽ ነው ነበር የሚል መልስ የመለሰላት። እሷ ማን ገድለኝ እንዴት ሞትኩ ስትል ባልሽ ናታን ነው እየገደለሽ የሚል ምላሽ ሲሰጣት እሷም እንግዲህ አሁን እኮ ናታን ጋር ነበረን እንዴት ሊሆን ይችላል ብላ በጣም ግራ ተጋብታ እየጠየቀችው ነበረ። በመጨረሻ ግን ያፌት እንዳልሞተና የሷ ባል ራሱ ናታን ሲያሰቃየው እንደነበረ ነው እየነገራት የነበረ። የምትወዳቸውና የምትፈልጋቸውን ነገሮች ከአንተ አርቅ ብዬው ነበረ ለምን አላራቅም የሚል ጥያቄ እየጠየቃን ነበረ ኤፍራታም እንግዲህ በዚህ ነገር በጣም በመደናገጧ ራሷን ስታ ወድቃ ነበረ። እንግዲህ ያፌት ከዚህ ከወጣ ናታንና ኤፍራታ ህይወታቸው ይመሰቃቀላል። ግን አንድ ደስ የሚል ነገር አለ፣ ልጃቸው በህይወት መኖሩ ነው። ስለዚህ ያፌት እንግዲህ የኤፍራታና የናታንን ልጅ ለመግደል ደፋ ቀና ማለቱን ይጀምራል ማለት ነው። ምክንያቱም የናታን ልጅ እንዲኖረው አይፈልግም። ኤፍራታን የግሉ ማድረግ ነው። ልጃቸውን እንግዲህ ዞሮ ዞሮ በዛም አለ በዛ ሊያስገድሉበት ይችላሉ። ምክንያቱም ትዝታ ከታሰረችበት ወጥታለች፣ ያፌትም ከታገተበት ወጥቷል። እነዚህ ሁለት ሰዎች ባንድ ሆነው ደግሞ ናታንን ማጥፋት ይሆናል ማለት ስራቸው። እንግዲህ የኤፍራታ ልጇ እንዳለ በህይወት ስታቅ እንዴት ደስ ሊላት እንደሚችል መገመት አይከብዳችሁም። ይህ ያፌት መምጣት ቢያናድዳትም ነገር ግን ልጇ መኖሩ ደግሞ በጣም ትልቅ ደስታ የሚሰጣት ይመስለኛል። እንግዲህ ኤፍራታና ናታን እንግዲህ በፍቅር ይቀጥላሉ ወይስ ሰይጣን ያለያያቸዋል? በቀጣይ በክፍል 145 የምናየው ይሆናል። እስከዛው ድረስ ባይ ባይ።
መልካም